አንዳንዴ በካሜራ ፊት የምንመለከታቸው የውበትና የፍቅር ታሪኮች ከእውነተኛ የህይወት ገጻቸው ጋር ይደባለቃሉ። በውበቷ የብዙዎቹን ልብ የሰረቀችውና በጣፋጭ በቀል ድራማ የታወቀችው ውቧ የቱርክ ተዋናይት ሌይላ በስክሪን ላይ የምንመለከተው የፍቅር ድራማዋ በገሃዱ ህይወቷስ ምን ይመስላል? የዛሬ የዚህችን ውብ አርቲስት ያልተሰሙ የፍቅር ሚስጥሮችና አነጋጋሪ ሀሜቶችን ይዘንላችሁ ቀርበናል። ታዲያ ቪዲዮውን ላይክ አድርገን እንጀምራለን። ሌይላ በ2016 እንደ አውሮፓውያን አቆጣጠር በጣፋጭ በቀል በተሰኘው ድራማ ላይ ከታዋቂው ተዋናይ ፋርካን ጋር የነበራት ጥምረት የብዙዎችን ትኩረት ስቧል። በስክሪኑ ላይ ያሳዩት ጥልቅ የስሜት ትስስር ተመልካቾችን አሳምኖ ነበር። እውነት ፍቅር ላይ ወድቀዋል የሚለውን ሀሜት በመላው ቱርክ ተዛመተ። ሚዲያዎችና ደጋፊዎቻቸው በካሜራ ጀርባ ያለውን እያንዳንዱን እንቅስቃሴያቸውን በጥንቃቄ ይከታተሉ ነበር። ነገር ግን ሁለቱም አርቲስቶች ይፋዊ ምላሽ ሳይሰጡ ያ ጥልቅ የፍቅር ትስስር በስክሪኑ ላይ ብቻ እንደቀረና ትልቅ የሙያ ብቃታቸው ማሳያ እንደነበር አሳዩ። ከጋዜጠኞችና ከካሜራ ብርሃን ርቃ ሌይላ የራሷን እውነተኛ የፍቅር ታሪክ በጸጥታ መጻፍ ጀመረች። የልቧን ቁልፍ ያገኘው ሰው ሞዴልና ተዋናይ ጆይሁን ኤርጊን ነበር። ፍቅራቸው ከሚዲያ እይታ በመሰወር ለዓመታት በጸጥታና በታማኝነት አብረው ዘለቁ። የፍቅር ታሪካቸው በከፍተኛ ሀሜትና ረብሻ የተሞላ ሳይሆን በሰከነና በጥልቅ ፍቅር የተገነባ ነበር። በ2022 እንደ አውሮፓውያን አቆጣጠር ሌይላና ጆይሁን በጸጥታና በቅርብ ዘመዶቻቸው ታጅበው በጀርመን ሀገር ትዳራቸውን መሰረቱ። ምንም አይነት ትልቅ የጋዜጣ ሽፋን ሳይፈልጉ ፍቅራቸውን በቁርጠኝነት ተአሰሩ። ብዙ ሳይቆይ ህይወታቸውን በታላቅ ደስታ ተሞላ። በ2023 እንደ አውሮፓውያን አቆጣጠር መጀመሪያ ላይ የመጀመሪያ ልጃቸውን ኤቭሬን ወደዚህ ዓለም ተቀበሉ። ከተዋናይነትና ከሞዴልነት ማዕረግ በላይ ሌይላ አሁን የልጅ እናትና ደስተኛ ባለቤት ሆና አዲሱን የህይወት ምዕራፏን እየኖረች ትገኛለች። በሺዎች የሚቆጠሩ ደጋፊዎች አግራሞትና በካሜራ ብርሃን ሳይበግራት ሌይላ እውነተኛውን ፍቅር በጸጥታ መርጣ አሸነፈች። የስክሪኑ ፍቅር ያልፍ ይሆናል፣ እውነተኛው በጥልቅ መሰረት የተገነባው ፍቅር ግን ለዘላለም ይኖራል። ቪዲዮን ከተመቻችሁ ላይክ እና ሼር ማድረግ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም የደውል ምልክቱን ይጫኑ። በሌላ ኮከብ ታሪክ እስከምንገናኝ ባይ